ዋጋ ንረት እየተተኮሰ ነው። የካፒታል ማርኬት መጣ ተባለ። ያንን የካፒታል ማርኬት ራሱ ሰፖርት የሚያደርገው ኢንተርባንክ ነው። ኢትዮ ቴሌኮም እንዲሁ ከፍተኛ ትርፍ ማስመዝገቡ ተናግሮ ነበር። ኤጀንቶች ወይ ደግሞ በማህበረሰቡ ውስጥ የሚታወቁ ሰዎች ይመደባሉ። ከዛ እነሱ ደግሞ ለሚያምኑት ሰው ብድር የመስጠት አገልግሎት ይሰጣሉ ማለት ነው። መኒ ማርኬት ምንድን ነው? ከዛ ደግሞ ኢንተርባንክ መኒ ማርኬት ምንድን ነው? መኒ ማርኬት ስለምን አስፈለገ? እኛ ሀገር ያለው መኒ ማርኬት ምን ይመስላል? ኮመርሻል ባንኮች ላይ ሄደክ ገንዘብ ዊዝድሮ ልታደርግ ስትል 50 ሺህ ብር ምናምን ስትጠይቅ ሞባይል ባንክ ተጠቀሙ ምናምን በሳቅ ላይ ጀምሮ ዛሬ እንግዲህ ያበደ የፋይናንስ ሰዎች ናቸው የሚከታተሉትና ያበደ ማለት ጥሩ አይደለም። እሺ ሌትስ ጌት ኢንቱ ኢት። እንዴት ነህ? እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። How was your week? It was good. እንግዲህ በጥሩ መንገድ አልፏል። ኢትዮጵያ ውስጥም እንግዲህ የፋይናንሻል ሴክተር ላይ የሚፈጠሩ ጉዳዮች እለት ሁሌ አዲስ ነገር አለ። አንዱን እየወለደ አንዱ እየወለደ በዚህ ሳምንትም እንግዲህ ብዙ አዳዲስ ነገሮች እንዳሉ ጠብቃለሁ ከአንቺ። ብዙ አዳዲስ ነገሮች አሉ። የኢትዮጵያ ብሔራዊ ባንክ የ2019 በጀት ዓመት የመጀመሪያ ሩብ ዓመት $500 ሚሊዮን በጨረታ እንደሚያቀርብ ተናግሯል። ከዚህም አልፎ ደግሞ ስኬጁሉም ኦልሬዲ ወጥቷል። ሙሉ ለሙሉ የቨርቹዋል አሴት ክሪፕቶ ከረንሲንም ጨምሮ ሌሎችም የቨርቹዋል አሴቶች መግዛት፣ መሸጥ እንዲሁም ደግሞ ለመገበያያነት መጠቀም አደሴም ታይም ደግሞ ለማስተላለፍም ሙሉ ለሙሉ በህግ የሚያስቀጣ ነገር መሆኑ ተናግሯል። የኢትዮጵያ ከዚህ በፊትም ነበረ። አሁን እሱ ላይ ጠንከር ነገር ነው። ወደ ኢኮኖሚ ስንሄድ ደግሞ የዋጋ ንረት እየተተኮሰ ነው። ኤክስፔክትድ አይ ቲንክ ዶክተር ኢዮብን ለሚቀጥሉት 2 ወራት ኢንፍሌሽን በዚህ መልክ ሊቀጥል እንደሚችል መግለጫ ሰጥተው ነበር። የሰኔ ወር የዋጋ ንረት መጠን 13.9% ሆኗል። ግንቦት ላይ 13.4% ነበረ። ከሱ እንግዲህ ትንሽ ከፍ ብሏል። ለዚህም አሁንም የዛኔም 13.4% የገባበት ምክንያትም አሁንም ደግሞ ወደ 13.9% ከፍ እንዲል ምክንያት የሆነው የምግብ ዋጋ መጨመር ነው እና የምግብ ዋጋ ጭማሪ ነው ኦቨርኦል የኢንፍሌሽን ሬቱን ከፍ እያደረገው ያለው። ወደ ካፒታል ማርኬት ስንገባ ደግሞ ሲዳማ ባንክ ሼር ካምፓኒ በኢትዮጵያ ካፒታል ገበያ ባለስልጣን ሼሮቹ ሬጅስተር ተደርገዋል። ወደ 1,447,200 የሚሆኑ የኤግዚስቲንግ ሼር ሆልደሮች ሼሮች ናቸው ሬጅስተር የተደረጉት። እንግዲህ ብዙ ኩባንያዎች ሼሮቻቸው ሬጅስተር እየተደረጉ ነው። ሊስቲንግም የጀመረ ነው። እንግዲህ ካፒታል ማርኬቱ ሞሮርለስ እያደገ ነው። ወደ ባንኪንግ ሴክተር ደግሞ ስናልፍ ራሚንስ ባንክ ግን ራሚስ ማርኬት የሙሉ ለሙሉ ከወለድ ነፃ የሆነ አገልግሎትን የሚሰጥ ባንክ ነው። ወደ 7.16 ቢሊዮን ብር ያለውን ጠቅላላ ንብረት መጠን ማሳደጉን ተናግሮ ነበረ። ከዚህ ከትርፍ ጋር በተያያዘ ደግሞ ኢትዮ ቴሌኮም እንዲሁ ከፍተኛ ትርፍ ማስመዝገቡ ተናግሮ ነበር። ወደ 215.8 ቢሊዮን ብር ያህል ትርፍ ማስመዝገቡን ተናግሯል። ትልቅ ትርፍ ነው፣ ግን ደግሞ አንዳንድ ሴክተሮች ላይ ይሄ የስማርትፎን ሽያጭ ላይ፣ የፋይበር ዝርጋታ ላይ እንዲሁም ደግሞ የዳታ ተጠቃሚዎች ላይ ከታቀደው በላይ ከታቀደው በታች ፐርፎርም ማድረጉን አሳውቆ ነበር። ከዛ ውስጥ አይ ቲንክ ትልቁ መረጃ ብዬ የማስበው ከዚህ በፊት የነበረው በቮይስ ፓኬጅ አማካኝነት የሚመጣው ሬቨኒው አሁን ላይ በዳታ ተበልጧል። ይህም እንግዲህ ኢትዮጵያ ውስጥ ጉንፋን እንግዲህ ሰሞኑን አስቸጋሪ ነው። ኢንተርኔት ተጠቃሚዎች እየሰፋ ስለመጣ በኢንተርኔት ፓኬጅ ወይም ደግሞ በዳታ አማካኝነት የሚገባ ገቢ ከቮይሱ መብለጥ ችሏል። ከዛ ደግሞ ከፍተኛ ነገር እንግዲህ ሌላ ትልቅ ነገር የዲጂታል ብድር ፕላትፎርሞች እየተስፋፉ ነው። ኪሴ የተሰኘ አዲስ የዲጂታል ፕላትፎርም ላውንች ተደርጓል። በመፍትሄ ማይክሮ ፋይናንስ፣ ኤምዜድ ቴክ እና አሪፍ ፔይ አንድ ላይ በመሆኑ ኪሴ የሚለውን የዲጂታል ሌንዲንግ ፕላትፎርም ላውንች ያደረጉት። ለየት የሚያደርገው ይሄ የዲጂታል የብድር ፕላትፎርም ምንም ማስያዣ አይፈልግም፣ ኮላተራል አይፈልግም። በማህበራዊ እምነት ነው ሶሻል ካፒታል ላይ ዲፔንድ የሚያደርግ የሌንዲንግ ፕላትፎርም ነው። በየአካባቢው ላይ የሚኖሩ
ኤጀንቶች ወይ ደግሞ በማህበረሰቡ ውስጥ የሚታወቁ ሰዎች ይመደባሉ። ከዛ እነሱ ደግሞ ለሚያምኑት ሰው ብድር የመስጠት አገልግሎት ይሰጣሉ ማለት ነው። ወደ 3 ሚሊዮን ብር ያክል የማበደር ካፓሲቲ እንዳለ ተገልጿል። ከዛ በተጨማሪ ደግሞ ለአንድ ወር የሚቆይ እስከ 1 ወር የሚቆይ የብድር መጠን ሊሰጡ እንደሚችሉ በመግለጫው ላይ አስታውቀዋል። በፋይዳ አይዲ ብቻ መበደር። ከዚህም በተጨማሪ ደግሞ ኦፕታዥያ የሚባል የግሎባል በኤአይ ላይ የተመሰረተ የውጭ የዲጂታል ሌንዲንግ ካምፓኒ ወደ ኢትዮጵያ ለመግባት እንዳሰበ ተናግሯል። እንግዲህ የዲጂታል ሌንዲንግ የዲጂታል ብድር ፕላትፎርሞች ጋር የሚኖረውን ኮምፒቲሽን ደግሞ ኢንተንስ ያደርገዋል ተብሎ ይጠበቃል። እንግዲህ ሞሮርለስ የነበሩት አዳዲስ ዜናዎች እነዚህ ናቸው። እንደውም አይ ቲንክ የፌዴራል ታክስ አፒል ኮሚሽን የሚባለው የፌዴራል የታክስ ይግባኝ ኮሚሽን ደግሞ 17.7 ቢሊዮን ብር የሚሆን የታክስ ዲስፒዩትን እያየ እንደነበረ ከዛም ውስጥ ደግሞ 9.86 ቢሊዮን ለሚሆኑት ውሳኔ ማሳለፉን ተናግሯል። እነዚህ ይመስላሉ ባሳለፍነው ሳምንት የነበሩ አዳዲስ ነገሮች ከፋይናንስ ከካፒታል ማርኬት እንዲሁም ደግሞ ከኢኮኖሚ ጋር። ዛሬ ስለምንድን ነው የምንነጋገረው? የዛሬ ቶፒካችን የሚሆነው ኢንተርባንክ ትሬዲንግ የመኒ ማርኬት ምንድን ነው ይመስለው፣ እንዴት ነው የሚሰራው የሚለውን ነገር እናያለን። ከዛ ፊት ግን ያለፈው ሳምንት ውስጥ በኢንተርባንክ አማካኝነት በዋን ዴይ በሚበዳደሩት መንገድ ኦቨርናይት ነው የሚባለው፣ በዛ አማካኝነት 1 ቢሊዮን ብር ትራንዛክሽን ነበረ። በ7 ቀን ብድር ደግሞ 23 ቢሊዮን 900 ሚሊዮን የሚጠጋ ትራንዛክሽን ነበረ። ኢንተርባንኩ በጣም እያደገ ያለበት ሁኔታ ነው ያለው። ከ3.5 ትሪሊዮን በላይ ትራንዛክሽን ነበረ እስካሁን ድረስ። የዚህን ሳምንት የወለድ ምጣኔ ወይም ደግሞ ኢንተረስት ሬት በምናይበት ሰዓት 13% ነበረ። which is ባለፈው ከወጣው የፖሊሲ ሬት ማይነስ 3 ነገር ሆኖ ይገኛል ማለት ነው። ያ ማለት እንግዲህ በገበያ ውስጥ ያለ ሊኩዲቲ ከሞላ ጎደል የተሻለ የሚባል ስቴጅ ላይ ስላለ አይ ቲንክ የወለድ ምጣኔ የቀነሰበት ሪዝንም እሱ ይመስለኛል። ያ የምታወራው ነገር ሮኬት ሳይንስ ይመስላል። Let's get back to the point. መጀመሪያ ኢንተርባንክ መኒ ማርኬት የሚለውን ነገር ዲፋይን ከማድረጋችን በፊት መኒ ማርኬት ምንድን ነው? ከዛ ደግሞ ኢንተርባንክ መኒ ማርኬት ምንድን ነው? መኒ ማርኬት ስለምን አስፈለገ? እኛ ሀገር ያለው መኒ ማርኬት ምን ይመስላል እያልን ዲስከስ እናደርጋለን። መኒ ማርኬት ምን እንደሆነ ዲስከስ ከማድረጋቸው ኦኬ ሶ መኒ ማርኬት የምንለው አጠቃላይ እንግዲህ ከቃሉ ላይ እንደምንረዳው የገንዘብ ገበያ ማለት ነው። ገንዘብን ለሾርት ተርም የምንገበያይበት መንገድ። ማን ነው የሚያበድረው? ማን ነው የሚበደረው? ማን ነው ተሳታፊዎቹ ከሚለው ጉዳይ ውስጥ አንደኛው ባንኮች ናቸው። ከዛ በተጨማሪ ደግሞ መንግስት አለ። ስለዚህ መንግስት ለባንኮች በገበያ ውስጥ ያለውን የብር አማውንት ለመቆጣጠር በሚፈልግበት ጊዜ የሾርት ተርም ብድሮችን ወይም ደግሞ ቲቢል ብለን ከዚህም በፊት አይ ቲንክ ዲስከስ የተደረገ ሀሳብ ነው። በዛ አማካኝነት በገበያ ውስጥ ያለውን የመኒ ሳፕላይ ወይም ደግሞ የመኒ ሰርኩሌሽን የሚቆጣጠርበት መንገድ ነው ማለት ነው። ከዛ በተጨማሪ ደግሞ ፎር ሾርት ተርም በባንኮች መካከል የሚደረግ የካሽ ትራንዛክሽን ልንለውም እንችላለን። ይሄንን ነው እንግዲህ ኢንጀነራል መኒ ማርኬት የምንለው ማለት ነው። አይ ቲንክ ኢትስ ጉድ ቱ ሜንሽን በሁለቱ መካከል ያለውን ልዩነት በካፒታል ማርኬት እና በመኒ እንትን ብለን ብንጀምርስ ፋይናንሻል ማርኬት ብለን እንጀምርበት እና አሁን ፋይናንሻል ሲስተም የሚባለው ሲስተም ገንዘብ ፍሎ የሚያደርግበት ሲስተም ነው። ፋይናንሻል ሲስተም ውስጥ ሰርፕለስ ፈንድ ያላቸው ወይም ደግሞ ብዙ ገንዘብ ያላቸው ሰዎች አሉ፣ ዴፊሲት ፈንድ ያላቸው ገንዘብ የሚያስፈልጉ ሰዎች አሉ። በእነሱ መካከል የገንዘብ ፍሎ ይኖራል። ፋይናንሻል ማርኬት ታዲያ በሰርፕለስ ፈንድ እና ዴፊሲት ፈንድ ባላቸው ሰዎች መካከል ያለውን የገንዘብ ፍሰት ዳይሬክትሊ መሀል ላይ ያለምንም ጣልቃ ገብነት የፋይናንሻል ኢንስቲትዩሽንስ የምንላቸው ሳይገቡ እንዲዘዋወር የሚያደርግ ሲስተም በቃ ገበያ ነው። ይሄ ፋይናንሻል ሴኩሪቲስ በመሸጥ ሊሆን ይችላል፣ በብድር ሊሆን ይችላል።
የሚተላለፍበት በቀን ነው። ይሄ ፋይናንሻል ማርኬት ሁለት ታይፕ አለው። መኒ ማርኬት የምንለው እና ካፒታል ማርኬት ነው ማለት ነው። ሁል ጊዜ ካፒታል ማርኬት ሲባል ካፒታል ማርኬት ላይ ኢንቨስት የሚያደርግ ኢንቨስተር ቲንክስ ሎንግ ተርም የሚያስብ ኢንቨስተር ከ1 ዓመት በላይ ማቹሪቲ ናቸው። እንዴት አድርገን እንደምንቀርጽ አላውቅም። ከዛ እንዳይቆረጥ እንግዲህ ምን ያክል እያመመን እንደምንሰራላቸው አንደርስታንድ እንዲያደርጉ ያ ማቹሪቲው ከ1 ዓመት በላይ የሆነ ኢንስትሩመንት የሚሸጥበት ማርኬት ነው። ወይም ከም ቱ መኒ ማርኬት ደግሞ ሾርት ተርም ነው። ሊኩዲቲን የሚፈልጉ በአጭር ጊዜ ምላሽ ለሚጠብቁ ኢንቨስተሮች የሚሆነው ማለት ነው። ሜን ዲፍረንስ ቢትዊን መኒ ማርኬት እና ካፒታል ማርኬት ማቹሪቲ በ1 ዓመት ውስጥ ወይም ከ1 ዓመት ባነሰ ጊዜ ውስጥ ሪተርናችሁን የምታገኙበት ከሆነ ሾርት ተርም ነው መኒ ማርኬት ይሆናል። ካፒታል ማርኬት ሲሆን ደግሞ ከ1 ዓመት በላይ በሆነ በሎንግ ተርም ሪተርን የሚገኝበት ማርኬት ይሆናል። እነዚህ መኒ ማርኬት ኢንስትሩመንቶች የምንላቸው ሞስትሊ አሁን እኛ ሀገር የሚታወቀው ትሬዠሪ ቢል፣ የመንግስት የግምጃ ቤት ሰነድ፣ ኢንተርባንክ መኒ ማርኬቶች አሉ፣ ሰርቲፊኬት ኦፍ ዲፖዚት፣ ኮሜርሻል ፔፐር ምናምን የምንላቸው አሉ። ለእኛ ፋይናንሻል ሲስተም ገና አፕላይ መደረግ ያልጀመሩ ኢንስትሩመንቶች ማለት ነው። ዛሬ የምናወራው ከዚህ በፊት ስለ ትሬዠሪ ቢል አውርተናል። ዛሬ የምንነጋገረው የሚሆነው ስለ ኢንተርባንክ መኒ ማርኬት ማለት ነው። ኢንተርባንክ መኒ ማርኬት አስተማኝ እንግዲህ ስሙ እንደሚናገረው በባንኮች መካከል ያለ ገንዘብ ግብይት ነው። ኢንዲቴል ፓርቲስ ኢንተርባንክ መኒ ማርኬት፣ ለምን ባንኮች ኮሜርሻል ባንኮች ኢንተርባንክ መኒ ማርኬት ውስጥ ኢንቮልቭድ ይሆናሉ፣ አንሶ ደግሞ ካንተሳይደ የአብዛኛውን ነገር አይ ቲንክ አንስተሽዋል። ኢንተርባንክ ማለት እንግዲህ ላይክ አይ ሴድ በባንኮች መካከል የሚደረግ የካሽ ትራንዛክሽን ወይም ደግሞ የካሽ መበዳደር እንጀራል ማለት ነው። በቀን ውስጥ ለምሳሌ አንድ ባንክ የሚያስፈልገው የሪዘርቭ ሪኳየርመንት አለ በናሽናል ባንክ ውስጥ ማለት ነው። ሪዘርቭ ሪኳየርመንት ማለት ምን ማለት ነው? ለምሳሌ የሆነ ባንክ ዴፖዚት አለው፣ ከዛ ሴም ታይም ደግሞ ሎን አለ። ዴፖዚቱ ሎን ሬሾ ተመጣጣኝ መሆን አለበት ከባንኪንግ ከስራው ጋር ከሚሰራው ስራ ጋር ማለት ነው። ስለዚህ ለምሳሌ አሁን ሁሉም ሰው አለ ሴም ታይም ባንኮች ጋር ሄዶ ወይም ደግሞ ከስተመሮቹ እንዳለ ሄደው ዊድ አወር ካሽ በሚሉበት ሰዓት ባንኩ ካሽ የለው ይጎለዋል። በዛ ሰዓት ይቸገራል ማለት ነው። አንደኛ ከሪዘርቭ ሪኳየርመንት የምንለው ወይም ደግሞ የናሽናል ባንክ ጋር ሄዶ ከሚያስቀምጠው ላይ ይወስድና ለከስተመሮቹ ይሰጣል። ወይንም ደግሞ ኢንተርባንክ ጋር ይሄድና ከሌላ ባንክ ላይ ይበደርና ካሽ ለከስተመሮቹ ያንን ፉልፊል ለማድረግ ይሞክራል። ይሄ ለዊዝድሮዋል ብቻ ሳይሆን ባንኩ ሊወጣው የሚገባ ለምሳሌ የናሽናል ባንክ ላይ ያለው የሪዘርቭ ሪኳየርመንት ካነሰ ወይም ደግሞ ዊዝድሮ የሚያደርገው ህዝብ ደግሞ በዝቶበት ካሽ እጥረት ካጋጠመው በዚህ አማካኝነት በሁለቱ ሪዝኖች አማካኝነት ከሌላ ባንክ ላይ የካሽ ዴፊሲቱን ለመሙላት በሚል ካሽ ከሌላ ባንክ ላይ ይበደራል ማለት ነው። በሁለት መንገድ ደግሞ ሊበደር ይችላል። የመጀመሪያው ኦቨርናይት የምንለው አለ፣ የአንድ ቀን ብድር። ሁለተኛው ደግሞ የ7 ቀን ብድር፣ ከሌላ ባንክ ላይ የ7 ቀን ብድር ሊወስድ ይችላል ማለት ነው። እያንዳንዱ ደግሞ የሚያበድርበት ኢንተረስት ሬት አለ። በዚህ ሳምንት አሁን ለምሳሌ ያክል ከወሰድ 13 ነበር። ለምሳሌ አንድ ባንክ ዛሬ ተበድሮ ነገ እከፍላለሁ የሚል ከሆነ በ13% የወለድ ምጣኔ ይበደራል ማለት ነው። ይሄ የወለድ ምጣኔ ደግሞ በማን ነው ዲተርምን የሚደረገው የሚለውን በምናይበት ሰዓት የናሽናል ባንክ የሚያስቀምጠው የፖሊሲ ሬት አለ። በዛ የፖሊሲ ሬት አማካኝነት በኢኮኖሚ ውስጥ ሰርኩሌት የሚያደርገውን የገንዘብ አማውንት ኢንጀነራል ይቆጣጠርበታል ማለት ነው። ያ ማለት ምን ማለት ነው? አሁን ለምሳሌ ባለፈው 15% ነበረ የወለድ ምጣኔው፣ አሁን ደግሞ 16 ነው። ስለዚህ የወለድ ምጣኔው በሚጨምርበት ሰዓት ቫሊዩ ኦፍ መኒ፣ ይሄ ደግሞ ገንዘብን የመበደር ኮስቱ ብዙ ነው ማለት ነው። ስለዚህ አሁን ወደ ባንኮቹ በምንመጣበት ሰዓት ደግሞ ከ16% በ3 ይቀንስና 13 ነው ያለው አሁን ላይ እና በ13% እየተበደሩ ነው ማለት ያ ማለት ከ16ቱ +3 ማይነስ ደግሞ
-3 ሊሆን ይችላል ማለት ነው። እና -3 ላይ ነው ያለው አሁን ያለበት ስታተስ። ያ ማለት ገንዘብ ወይም ደግሞ ሊኩዲቲ በማርኬቱ ውስጥ አለ ማለት ነው። በቀላሉ ሰዎች ባንኮች ምንም አይነት የካሽ ዴፊሲት ሳይኖርባቸው በቀላሉ እንደ ሪዘርቭ ሪኳየርመንትም ኤኒ አክሲደንታል የሆነ የካሽ ሪኳየርመንት በሚመጣበት ሰዓት ያንን ፉልፊል የማድረግ አቅም አላቸው ማለት ነው። እንግዲህ በማርኬት ሴንስም የምናየው ከሆነ ማለት ነው። ከዛ በተጨማሪ ደግሞ አይ ቲንክ ገቨርንመንት አዝ ዌል በገበያ ውስጥ ያለውን መኒ የሚቆጣጠርበት ሌላኛው መንገድ ደግሞ በቲቢል አማካኝነት ነው። ያ ቲቢል ደግሞ በኢንተርባንኩ አማካኝነት ያለ ኢንተረስት ሬት አለ። ከዛ ደግሞ የናሽናል ባንክ ደግሞ የራሱ ኢንተረስት ሬት አወጥቶ የቲቢል ወይም ደግሞ የገቨርንመንት ቦንዶችን ለሾርት ተርም ያወጣና ከገበያው ላይ ገንዘብ ይሰበስባል። አት ሴም ታይም ደግሞ በገበያው ላይ የመኒ ሰፕላዩ ደግሞ በጣም ትንሽ በሚሆንበት ሰዓት ደግሞ ቲቢሉን በመሸጥ ደግሞ እንደገና አት ሴም ታይም ገበያ ውስጥ ብር ይላል ማለት ነው፣ ይሰጣል ማለት ነው። ኢንተርባንክ ኢንጀነራል ማርኬት ሲስተም ነው። እሱ ደግሞ የሚሰራበት የካሽ ፍሎ አለ። ባንኮች ደግሞ እሱን ዩቲላይዝ የሚያደርጉት የፋይናንሻል ሲስተም ወይም ደግሞ ፕሮዳክት ነው ማለት ነው። ሁሉንም አንተ ብለዋል። ከሆነ ጊዜ በኋላ የተለመደ ሆኗል። ኮመርሻል ባንኮች ላይ ሄደክ ገንዘብ ዊዝድሮ ልታደርግ ስትል 50 ሺህ ብር ምናምን ስትጠይቅ ሞባይል ባንኪንግ ተጠቀሙ ምናምን የምትባልባቸው ጊዜዎች አሉ። እና የእሱ ችግር ምንድን ነው? እንዳልከው አንተ እንዳልከው የሊኪዲቲ ፕሮብለም እጃቸው ላይ በቂ ካሽ ስለሌላቸው ነው እንደዛ የሚያደርጉት የነበረው። ከዚህ በፊት ኢንተርባንክ መኒ ማርኬት የምንለው ነገር ሳይፈጠር በፊት ሳይኖር በፊት ማርኬቱ ሳይመጣ በፊት እንደዚህ አይነት የካሽ ሾርቴጅ ሲያጋጥማቸው የሚበደሩት ከናሽናል ባንክ ብቻ ነበረ። ናው ዛት ኢንተርባንክ መኒ ማርኬት ኢዝ ዴር እነሱ መበዳደር ይችላሉ ማለት ነው። አንተ እንዳልከው ከሬት ጋር ያለው ግንኙነት ደግሞ ልክ እንደ ዲማንድ እና እንደ ፕራይስ ግንኙነት ነው። በደንብ ካሽ የሚፈልግ ሰው ካለ፣ በደንብ መበደር የሚፈልግ ሰው ካለ ሬቱ እየጨመረ ይሄዳል። በተሴም ታይም ደግሞ የሚበደር ሰው ከሌለ አሁን አንተ እንዳልከው ፍሎሩ ላይ ይሆናል። ዝቅተኛው 13% ላይ ይወርዳል፣ ወደ 13% እየወረደ ይሄዳል ማለት ነው። በዚህ ዌይ ነው ማርኬቱ ሬጉሌት የሚያደርገው ማለት ነው። ሪሰንትሊ ነው ኢንተርባንክ መኒ ማርኬት የተጀመረው ኢትዮጵያ ውስጥ እና ለምንድን ነው ኢትዮጵያ ውስጥ የኢንተርባንክ መኒ ማርኬት መምጣት አስፈላጊ የሆነው? ናሽናል ባንክስ ይህንን ሪፎርም ከምን ጋር በተያያዘ ነው ያመጣው ስንል በ2024 ጁላይ 2024 ላይ ከመጣው ማይክሮ ኢኮኖሚ ሪፎርም ጋር በተያያዘ የኢኮኖሚ ሲስተሙን ማርኬት ቤስድ ወደ ማድረግ እየሄድን ስለሆነ ከተደረጉ ሪፎርሞች ማርኬት ቤስድ፣ ኢንትረስት ቤስድ ካልናቸው ሪፎርሞች ጋር የተያያዘ ነው። አሁንም አንተ ብለዋል። በኢንተረስቱ እንዲሁም ደግሞ ትሬጀሪ ቢልን በመጠቀም እንዴት ናሽናል ባንክ ያለውን የመኒ ሰፕላይ እና ሊኩዲቲ ሞኒተር ማድረግ እንደቻለ የሚያሳየው መንገድ ስለሆነ ማለት ነው። ቤተር ሊኩዲቲ፣ ሬዚሊየንት የሆነ ሊኩዲቲ፣ ከዛ ደግሞ አሪፍ የሆነ የሊኩዲቲ ማኔጅመንት እንዲኖር ታስበው የተደረገው ማለት ነው። ጨምረው ሀሳብ ካለ ኦን ዲስ ዋን ኢንተርሊንክድ ነው። አሁን አብዛኛው የኢኮኖሚክ ሪፎርሞች አንዱ አንዱን ተመጋጋቢ የምንለው አይነት ነገር ነው እና አይ ቲንክ ሃው ኢንተርሊንክድ ኢት ኢዝ አንድ የጻፍኩት አርቲክል ነበረና እዚህ ጋር ይቀመጥላቸዋል። እዛ እስቲ ትራይ ቱ ሪድ ዛት እና አንዱ ሪፎርም ሌላኛውን ሪፎርም እንዴት አድርጎ ተመጋጋቢ እንደሆነ የሚያሳይ አይነት ነው እና ማርኬት ሲስተም ኢን ጀነራል ኢዝ ቼንጂንግ። አሁን የካፒታል ማርኬት መጣ ተባለ፣ ያንን የካፒታል ማርኬት ራሱ ሰፖርት የሚያደርገው ኢንተርባንክ ነው። የሾርት ተርም የካሽ ፍሎ እና ገንዘብ ልውውጥ ወይም ደግሞ ትራንዛክሽን ኦን ደ ሎንግ ረን ያለውን የኢንቨስትመንት ዲሲሽን ፎር ኢንቨስተር ዲሳይድ የማድረግ አቅም አለው። ያ እዛ ጋር የተፈጠረው ሪፎርም እዚህ ጋር ላለው ኢንቨስትመንት ዲሲሽን በዩ ኤኒ ካፒታል ማርኬት ላይ ለሚደረግ ተሳትፎ ዲሳይድ የማድረግ አቅም አለው ማለት ነው። ዋይ ኢዝ ኢት ኢምፖርታንት? መንግስት እጁን ከገበያው ላይ እያወጣ ነው። በሴም ታይም በተለያየ መንገድ የሚቆጣጠርበት መንገድ እንኳን ቢኖር ፎር ዛት ቱ ሃፕን ደግሞ
ኢንተርባንክ ግዴታ ባንኮች ሄደው የናሽናል ባንክ ላይ ብድር ከሚጠይቁ በባንኮች መካከል መበዳደር የሚችሉበትን ሲስተም መዘርጋት which is very important for the market to happen ማርኬቱ ራሱን ሊድ እንዲያደርግ ማለት ነው። ስለዚህ በዚህ ሪዝኖች ኢንተርባንኩ አስፈላጊ ይሆናል ማለት ነው። አሁን ኢንተርባንኩ ለዚህ በኦክቶበር 2024 ጀምሮ ተጀምሯል እና እንዴት ነው ሀፕን የሚያደርገው? እንዴት ነው የሚሰራው? እንዳልነው በኮሜርሻል ባንኮች መካከል ያለ የኦቨርናይት የአጭር ጊዜ የሚበዳደሩበት ነገር ነው ብለን ነበረ። ናሽናል ባንክ ሬጉሌተር እና ኦቨርሲየር ነው። በናሽናል ባንክ በኩል ነው የሚገዙት፣ ናሽናል ባንክ ሄደው ነው የሚገዙት፣ ምን አይነት ፕላትፎርም ነው የሚጠቀሙት እንሶአን እሱን ዲስከስ እናደርግበት። ሬጉሌተር አሁንም ቢሆን በገበያ ውስጥ ያለውን መኒ ኢንጀራል የሚቆጣጠረው የናሽናል ባንክ ነው። እሱም ደግሞ አሁን ላይ ዳይሬክት የሆነ ኢንቮልቭመንት ሳይሆን በተለያየ መንገድ በፖሊሲ ሬት በቲቢል አማካኝነት ያንን ነገር ይቆጣጠራል። ግን ደግሞ ባንኮቹ ይሄንን ኢንተርባንክ ትሬድ የሚያደርጉበት ፕላትፎርም ደግሞ ኢኤስኤክስ ነው። ኢትዮጵያን ሴኩሪቲስ ኤክስቼንጅ ወይም ደግሞ ኢትዮጵያ ሰነደ ማለናዊ ገበያ ላይ ትራንዛክሽኑን ማድረግ ይችላሉ። ዳይሬክትሊ ኦንላይን ዲጂታሊ ማለት ነው። በዛ አማካኝነት ነው ትሬዱ የሚደረገው። በዛው አማካኝነት ደግሞ ነው የፕራይስ ዲስከቨሪም ደግሞ የሚወጣለት ማለት ነው። ሬቱ ምናምን ዲተርምን የሚደረገው በባንኮቹ መካከል እንደሚደረግ የትራንዛክሽን ወይም ደግሞ ዲማንድ ሰፕላይ አማካኝነት ፕራይስ ዲስከቨሪ ይወጣለታል ማለት ነው። ምን ማለት ነው? ዲማንድ ሰፕላይ እሱን የተወሰነ ለማብራራት ያክል ዲማንድ እንደሚጨምርበት ሰዓት ምን ያደርጋል? ፕራይስ ይጨምራል። ዲማንድ እንደሚቀንስበት ሰዓት ደግሞ ፕራይሱም ደግሞ ይቀንሳል። አውቶማቲካሊ ዲጂታሊ በሁለቱ መካከል ያለውን መስተጋብር ጠብቆ ፕራይስ ደግሞ ዲስከቨር ይደረጋል ማለት ነው በገበያው ላይ። ስለዚህ በዚህ መንገድ ነው ኢንተርባንክ የሚሰራው። ያለው ካሽ ሰርፕለስ ካሽ ያለው ባንክ ዴፊሲት ካሽ ያለው ባንክ ካሽ ሪኩዌስት ሲያደርግ ያበድረዋል። ዩዥዋሊ ኦቨርናይት ነው። ፕላትፎርሙ የኤስኤክስ ፕላትፎርም ነው። ማን ኦቨርሲ ያደርገዋል? ማን የሚለው ናሽናል ባንክ ነው። ከዛ ደግሞ ሬቱን ማነው ዲተርማይን የሚያደርገው? ያው በናሽናል ባንክ ሬጉሌት ይደረጋል። ሬቱ ግን ሜንሊ ዲተርማይን የሚደረገው በዲማንድ እና በሰፕላይ በፍላጎትና በአቅርቦት ነው ማለት ነው። በጣም ፈላጊ ሲኖር እንግዲህ በፈለግከው ገንዘብ መበደር ይችላል እንደ ኮሜርሻል ባንክ ማለት ነው። ማንም የማይፈልግ ከሆነ ደግሞ በተገኘው በወረደው ቢሆን ይበዳደራሉ ማለት ነው ባንኮቹ። ይሄ ኢንተርባንክ መኒ ማርኬት ከኢትዮጵያ ካፒታል ገበያ ጋራ ወይም ካፒታል ማርኬት ጋራ የራሱ የሆነ ኮኔክሽን አለ። በኢኤስኤክስ በኩል መውጣቱ ኢኤስኤክስ ላይ የትሬዥሪ ቢል እና ኢንተርባንክ መኒ ማርኬት መጀመራቸው አሁን ላለው ሊስቲንግ እና ለሌላው ትሬዲንግ መንገድ ጠርጓል ብዬ አስባለሁ ፐርሰናሊ። ምክንያቱም ቴስት ተደርጓል ባንኩ በኢንተርባንክ መኒ ማርኬት እንዳልከው ይሄ ሜቢ ያለው የኢኩዊቲ ማርኬት ላይ እንደሚፈለገው አይነት ትራንዛክሽን ላይኖር እንደሚጠበቀው አይነት ላይኖር ይችላል። ግን በደንብ ነው ፐርፎርም እያደረገ ያለው ኢንተርባንክ መኒ ማርኬት። ስፔሻሊ የሆነ ሰዓት ላይ ባንኮች ሊኩዲቲ ችግር ስለነበረባቸው በደንብ ፐርፎርም ተደርጓል። ኢኤስኤክስም እንዲሁም ናሽናል ባንክም ቴስት ያደረገበት ነው ብዬ አስባለሁ። ከዚህም በተጨማሪ ደግሞ ሾርት ተርም ሊኩዲቲ ሰው ሲያስብ ይማር ነው የሚባለው ያው አይዞህ። ከዚህ በተጨማሪ ደግሞ ስፔሻሊ ትሬጀሪ ቢል ሾርት ተርም ሊኩዲቲ ለሚፈልጉ ኢንቨስተሮች ጥሩ ሶርስ ኦፍ ኢንቨስትመንት መሆን ይችላል ብዬ አስባለሁ። ይሄ ሊኩዲቲ ማኔጅመንት እንዴት አድርጎ ነው የፋይናንሻል ማርኬት ዴቨሎፕመንቱን አት ሴም ታይም ደግሞ የፋይናንሻል ሲስተም ዴቨሎፕመንቱን ሰፖርት የሚያደርገው? ያ አይ ቲንክ ቅድም የተናገርኩት ይመስለኛል መድገም እንዳይሆንብኝ። ኤኒ ኢንቨስትመንት ዲሲሽን ቢዮንድ ኢንተርባንክ እንግዲህ ሰው ያየውን ማርኬት ነው አት ዘ ኤንድ ኦፍ ዘ ዴይ ኢንቨስት ለማድረግ ፈቃደኛ የሚሆነው። ኢንተርባንክ ላይ ያለው የትራንዛክሽን ቮሊዩም ከዛ አት ዘ ሴም ታይም ደግሞ ኢንተረስት ሬት ኤቭሪቲንግ ሪሌትድ ቱ ዛት በባንክ ላይ ያለውን የሊኩዲቲ መጠን የመወሰን አቅም አለው። ምክንያቱም ዩ ካን ሲ ኢት ባንኮች በዚህ ሳምንት እንዴት ነው እንቅስቃሴው፣
በጣም ትራንዛክሽን ካለ ወይም ደግሞ ኢንተረስት ሬቱ በጣም በሚጨምርበት ጊዜ የሊኩዲቲ ችግር በባንኮች ጋር አለ ማለት ነው። በዛ መንገድ ገበያው ይወሰናል ማለት ነው። ካፒታል ማርኬት ላይ ስትመጪ ደግሞ መጀመሪያ ላይክ የገበያውን ኦቨርኦል የሆነ ጥናት በምታደርጊበት ሰዓት ኢንተርባንክ ምንድን ነው፣ ኢንተረስት ሬቱ ምንድን ነው የሚመስለው ምናምን የሚለውን ነገር ካየሽ በኋላ ነው ወደ ፋይናንሽል ዲሲሽንሽ የምትመጪው ወይም ደግሞ ኢንቨስት ለማድረግ የምትፈልጊበትን ሴኪሪቲ ከዛ በኋላ የምትመርጪው እና የምታዩ ማለት ነው። በዛ ምክንያት እንግዲህ ኢንተርባንክ ላይ ያለው እንቅስቃሴ ከዛ በኋላ ያለውን የኢኮኖሚክ እንቅስቃሴ ከዛ አት ሴም ታይም ደግሞ ኢንቨስትመንት እንቅስቃሴ ካፒታል ማርኬት ፓርቲሲፔሽን የመወሰን አቅም አለው ብዬ አስባለሁ። ከዛ አት ሴም ታይም ደግሞ ኢንተርባንክ ላይ የሚፈጠረው ነገር ሴንሲቲቭ ቱ ኢንፍሌሽን ነው። ምክንያቱም አዛይንዳው ዘዴ የሊኩዲቲ ጉዳይ ስለሆነ ማለት ነው። ስለዚህ ኢንፍሌሽን ካለ ደግሞ ኢፍ the first thing an investor will see ኢንፍሌሽን ነው። ገንዘቤ የዛሬ እንትን ዓመት ሪተርኑን እንዴት አድርጌ ነው የማውቀው ወይም ደግሞ የማየው ምናምን የሚለው ሲያይ ኢንፍሌሽንን የተወሰነ ፕሮጀክትን ለማድረግ ይሞክራል። to project the inflation I think you need to understand what's going on with ኢንተርባንክ ውስጥ ማለት ነው። ስለዚህ በዚህ መንገድ ነው ኢንተርሊንክድ ብዬ አስባለሁ። ሁሉንም ብለዋል። ልል ያልኩትን ሁሉ አልክብኝ። የምጨምረው ሌላ ሀሳብ ከሌለክ የዛሬ ዲስከሽናችንን እዚህ ላይ ጨርስ። ኦኬ ሹር። እና ብቻ ያ ይሄ ነው ኢንተርባንክ መኒ ማርኬት። እኔ ጋር የምጨምረው ነገር የለኝም። በሚቀጥለው ሳምንት እንግዲህ በሌላ ኢንትረስቲንግ ቶፒክ ተመልሰን እንመጣለን። እንዲነሳላችሁ የምታስቡት ሀሳብ ካለ ኮመንት ሴክሽን ላይ ሼር አድርጉልን። አንብበን መተን ዲስከስ የምናደርግ ይሆናል። እስከዛው ድረስ ሰብስክራይብ አድርጉ፣ ላይክ ሼር አድርጉ። ይጠቅማል ብላችሁ ለምታስቡት ጓደኛችሁ ሼር አድርጉ። ኒቪን አብርታችሁ እያያችሁ ቪዲዮ ጨርሱት። ያ በቪፒን ኒውስ ስቀልር። ለማንኛውም ይመቻችሁ። እስከ ሳምንት። መልካም ሳምንት። ስቶክ ማርኬት ገንዘብና ግንዛቤ